በስመ አብ ወይኔ ቅዝቃዜው ለፈጣን የፀጉር እድገት የሚሆኑ ውህዶችን አብረን እናዘጋጃለን ውዶቼ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የማዘጋጃቸው የፀጉር ውህዶች ለራስ የምጠቀማቸው እንዲደርሷችሁ እናንተ ጋር ደግሞ ያላችሁበት እርግጠኛ ነኝ እነዚህ ውህዶች ይገኛሉ። በአረቡ ዓለማት የተወሰነ ላይ ይገኙ ይችላሉ። ነገር ግን በየአበሻ ሱፐርማርኬት አታጧቸውም። እነሱን ደግሞ በምን መንገድ እንዲያመጡልን ማድረግ እንችላለን የምትሉ ልጆች በኮሜንት ካሳወቃችሁኝ እንዴት እንዲያመጡላችሁ ማድረግ እንደምትችሉ እኔ መንገዱን አሳያችኋለሁ። ስለዚህ አንድ የሾርባ ማንኪያ ተልባ፣ አንድ የሾርባ ማንኪያ ደግሞ አብሽ እናደርጋለን። ከዛ ደግሞ ሮዝመሪ እዚህ ጋር የምታዩት የስጋ መጥበሻ ማለት ነው። ይሄ እንደዚህ ጭብጥ አድርጋችሁ እንደዚህ ትጨምሩበታላችሁ። ከዛ እዚህ ውስጥ አንድ ብርጭቆ ውሃ እንጨምርበታለን። እንደ ፀጉራችሁ ብዛት አንድ ሙሉ ብርጭቆ ውሃ አያችሁት። ከዛ ወደ ድስት ውስጥ ከዛ እዚህ ጋር የተዘጋጀውን ሮዝመሪ፣ አብሽ፣ ተልባ ቅድም ያዘጋጀናቸውን ውህዶች አንድ ላይ እናደርግና እዚህ ጋር ግማሽ ብርጭቆ ውሃ እንጨምርበት፣ ወይ ትንሽዬ ሳህን ላይ ያለውን ተልባ ለማስለቀቅ። ግን ዳይሬክት እናንተ ዲስት ውስጥ ማድረግ ትችላላችሁ። እሺ እኔ ያው ቅድም ዲስት ውስጥ ሳላረግ እዚህ ላይ ስላረኩት ነው። ከዛ ይሄን እናንተ ከተከዋለን በደንብ እስኪ ተከተክ ድረስ ስቶፍ ላይ ጥጄዋለሁ። በደንብ እስኪ ተከተክ ድረስ እናፈለዋለን ማለት ነው። ቤተሰብ እንደዚህ እስከሚንተከተክ ድረስ ጋዝ ላይ ወይም ከሰል ላይ ባላችሁ ነገር ላይ ታቆዩታላችሁ። ከዛ ከተንተከተከ በጣም ፈልቶ ነበረ። እኔ ያው ነቅየው ነበረ። ደግሜ ቪዲዮ ያስፈልገዋል ብዬ ነው የቀረጽኩላችሁና ከዛ ተነቅሉትና ወይም ደግሞ ከሳቱ ላይ ታወርዱትና እስኪ ቀዘቅዝ ድረስ መሬት ታረጉታላችሁ። እንደዚህ ታረጉትና እስኪ ቀዘቅዝ ድረስ ተጠብቁታላችሁ ማለት ነው። እስኪ ቀዘቅዝ ድረስ ከጠበቃችሁት በኋላ እዚህ ጋር አቮካዶ አለ። አቮካዶውን ይሄንን ውህዱን አንድ ላይ ታረጉትና በመፍጫ ትፈጩታላችሁ። ስለዚህ ይሄ ሲቀዘቅዝ ደግሞ አብረን እንፈጨዋለን ማለት ነው። ጋይስ እንግዲህ ምን እንደሚመስል እዩት። ስለዚህ በኋላ ደግሞ አብረን እንቀበዋለን። በዚህ መልኩ ውህዱ ጨምሬዋለሁ፣ አቮካዶንም አንድ ላይ ማለት ነው። እዚህ ጋር ያልነገርኳችሁ የጥቁር አዝሙድ ዘይት አለኝ። እናንተ የፈለጋችሁትን ዘይት መጠቀም ትችላላችሁ፣ ወይም የፈለጋችሁትን ቅባት ማድረግ ትችላላችሁ። አሁን ላይ ሳይሆን ውህዱን ከፈጫችሁት በኋላ በምትቀቡት እቃ ላይ ነው የምታረጉት። ይሄኛውን ካረጋችሁ በኋላ ያሳያችኋለሁ። ከዛ የፈጨነውን በዚህ መልኩ እንገለብጠዋለን። እንደምትመለከቱት ነው ውህዱ በጣም አሪፍ ነው። ቢያንስ በሳምንት አንድ ጊዜ ተጠቀሙት። ከዛ ውዶቼ የጥቁር አዝሙድ ዘይት እናንተ ያላችሁን ኮኮናትም ካስተር ኦይል የምትፈልጉትን መጨመር ትችላላችሁ። እኔ አንድ የሾርባ ማንኪያ ነው የምጨምረው። ከዛ እንደዚህ ታዋህዱታላችሁ። አብሮ መፍጨት ይቻላል፣ ግን መፍጫው ላይ እንዳይቀር ነው ዘይቱ። ወይኔ ሽታው ብታዩ የጥቁር አዝሙዱ ሽታ እንዲዋሃድ ትመቱታላችሁ እንደዚህ አንድ ላይ። አሁን እንደዚህ ትቀቡታላችሁ። ጫፍ ጫፉን ሁላ በደንብ አድርጋችሁ እንደዚህ ከጀርባ እንደዚህ ትቀቡታላችሁ። ታያችኋል አይደል? እንደዚህ ሁሉንም ከጫፍ ጀምራችሁ ሙሉ ነው የምትቀቡት። ያልደረሰ ቦታ ካለ የነገራችሁኛ ጫፍ ጫፉን ሳይቀር በደንብ ትቀቡታላችሁ እስከታች ዘለላው ድረስ። ከዛ ቆዳችሁን ማሳጅ ማድረግ አንድ 5 ደቂቃ ቆዳችሁን ማሳጅ ታደርጉታላችሁ። የጭንቅላታችሁ የራስ ቅላችሁ ማለት ነው። ከዛ ስብስብ ታረጉትና ፊቱ ላይ የመጣውን ወደ ውስጥ ተመለሱትና ፊት ያነጠርገዋለሁ። ተጠርጉትና እስከዚህ እስከ ፀጉራችሁ ድረስ ከዛ ግጥም አድርጋችሁ ከዛ በደስታ ታጣጣላችሁ ማለት ነው።
ሲጀምር ልክ ነው። ቤተሰብ 1 ሰዓት ሞልቶታል ፀጉሬ። ስለዚህ እስኪ አብረን ወደ ሻወር ቤት እንሄዳለን። እሺ፣ ስለዚህ አሁን ሻወር ቤት መጥተናል። እኔ የምጠቀማቸው ይሄ ማበጠሪያ ሊኖራችሁ ይገባል። ሰፋ ሰፋ ያለ የትኛው ከዛ በቀዝቃዛ ውሃ ነው። ከላይ ውሃው ይወርዳል። በስመ አብ ወይኔ ቅዝቃዜው አንተ የምር በጣም ነው የሚቀዘቅዘውና ቤተሰብ ይሄን ሊኖራችሁ ይገባል። እሺ፣ ወይ ይሄ ብቻ ፀጉራችሁ እንደዚህ በምታበጥሩበት ጊዜ ውስጡ ተልባውን እንደገና ደግሞ አብሹን ጥርግ አድርጎ እንዲያወጣላችሁ በዚህ መልኩ፣ ወይም ደግሞ እኔ በእርግጥ ማጣሪያ ስለሌለኝ ነው። ማጣሪያ ስላችሁ ጨርቅ ነው፣ በዚህ የሆነ ወንፊት የሆነ ጨርቅ እሱ ሳሩትና ኖርማል ማጣሪያው አያጣራውም። ወፍራም ስለሆነ ቅድም እንዳያችሁት ቪዲዮ ላይ ግን ኖርማል የጨርቅ ነገር አዘጋጅታችሁ በሱ ሳታወፍሩት እንደኔ እኔ በእርግጥ በጣም በሷል ቀጠን አድርጋችሁ እንትን ማለት አለባችሁ። ይሄ ምንድን ነው ማጣራት አለባችሁ። ይሄ እንደዚህ እንዳይሆን ማለት ነው። እንደዚህ ከሆነ ደግሞ አይለቅም። ታውቃላችሁ፣ ቀስ ብዬ ረጋ ብዬ አብጥሬው አስለቅቋለሁ በሚለው ነው። ተረዳችሁኛ? ስለዚህ እንደዛ አድርጎ ስታበጥሩት ደግሞ ቀስ ብላችሁ ቤተሰብ እንዳያችሁት ፀጉሬ ታጥቤ ኦልሬዲ እየጨረስኩኝ ነው። ስለዚህ በዚህ መንገድ ፀጉራችሁን ትሪት አድርጉ። ያው ፀጉሬ ከኔ ባይዞይ ፀጉሬ በጣም ሙሉ ባይዞይ ፀጉሬና ለፀጉሬ ምንም ያህል ነገር ባረግ ምንም አይቆጭኝም። ስለዚህ እናንተ ደግሞ ፀጉራችሁን አላችሁበት ሆናችሁ ጠብቁት። ፀጉራችሁ መጀመሪያ ስታበጥሩ ከጫፍ ነው የሚበጠረው። እኔ ስላበጠርኩት ነው መጀመሪያ ከጫፍ ነው ወደ ላይ ታበጥሩት። እሺ፣ ከዛ እንትን ካለ በኋላ ያው ከስቾቹ እንትን አድርጉ በደንብ አድርጋችሁ አበጥሩት ውስጡ ማለት ነው። እሺ፣ ይሄን ይመስላል ልጆቼ። የተለያዩ ቪዲዮዎችን እሰራላችኋለሁ። ሰብስክራይብ ያላደረጋችሁ ሰዎች ቤቱን ሰብስክራይብ ላይክ አድርጉ፣ አበረታቱኝ። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው። ውሃው ቅዝቃዜ በረዶ ታውቃላችሁ፣ በረዶ